አንዲት ጽዳት ሰራተኛ ያለችበትን ቦታ እያጸዳች ሳለ ከጎኗ አንዲት ነፍሰ ጡር ሴት በድንገት መውደቋን ተመለከተች። ምንም እንኳን ለመደናገጥ እዜ ባታገኝም ወዲያውኑ ወደ ወደቀችው ሴት ሮጣ በመሄድ ዙሪያውን ለእርዳታ ተመለከተች። በሚያሳዝን ሁኔታ ማንም ሰው አልነበረም። ታዲያ ስራውን ትታ መሄድ እንደሌለባትና እንደሚያስጠይቃት እያወቀች ነፍሰ ጡሯን ሴት ሆስፒታል ለመውሰድ አሰበች። ወዲያው ምንም ሳታመነታ ታክሲ አስቆማ ሴትዮዋን አዝላ ወደ ሆስፒታል አመራች። ሆኖም ይህ ሁሉ እየሆነ ሳለ የድርጅቱ አለቃ በጸጥታ ሁኔታውን ይከታተል ነበር። በኋላም የበላይ ጠባቂውን ጠርቶ ጽዳት ሰራተኛዋን በማመስገን አድናቆቱን ገለጸለት። እንዲህም አለ፣ ከታች ያለችው ጽዳት ሰራተኛ ዛሬ ያደረገችውን ነገር ሁሉ አይቻለሁ። እንደነዚህ አይነት ሰዎች የድርጅታችንን እሴቶች በትክክል ይወክላሉ በማለት አንድ ትልቅ የገንዘብ ጥቅል ለበላይ ጠባቂው በመስጠት ለጽዳት ሰራተኛዋ እንዲሰጣት አዘዘ። የበላይ ጠባቂውን ገንዘቡን ተቀብሎ ሄደ። ቆየት ብሎ እሴቶች ይላሉ እንዴ? ምን አይነት ቀልድ ነው? እኔ እዚህ ብዙ እስራለሁ ግን ምንም ሽልማት አላገኝም በማለት ገንዘቡን ኪስ ውስጥ ከተተው። ከ4 ቀናት በኋላ አለቃው ቢሮውን ለቆ ሲወጣ ጽዳት ሰራተኛዋን ጥግ ላይ ስልክ በማውራት ላይ ሆና እያለቀሰች ውዴ ሆስፒታል ውስጥ ስንት ጊዜ እንደምትቆይ አላውቅም፣ ደሞዜ በጣም ትንሽ ነው፣ ብድር ልውሰድ ስትል ተናገረች። አለቃው ወደ እርሷ ቀርቦ እመቤት ደሞዝሽ ስንት ነው ሲል ጠየቃት። እሷም በድንጋጤ አንገቷን ዝቅ አድርጋ 2000 ብር ጌታዬ ብላ መለሰች። አለቃውን በቁጣ ምንድነው የምትዩ? እኔ ለሰራሽበት በወሩ 8000 ብር ፈርማለሁ፣ ይሄንን ነው የሚከፍሉሽ? እሺ ከኔ የተላከልሽን ሽልማት ተቀብለሻል ሲል ጠየቃት። ጽዳት ሰራተኛዋም ምን አይነት ሽልማት ጌታዬ? ምንም አልተቀበልኩም አለች። አለቃውን በጣም ተበሳጭቶ የበላይ ጠባቂውን ጠራው። ለዚህች መቤት ስንት ነው የምትከፍላት ሲል ጠየቀው። የበላይ ጠባቂው ጌታዬ ደሞዟን በሳቱ ትቀበላለች ብሎ መለሰ። አለቃውን በንዴት ጥያቄው ያ አልነበረም ሲል ጮኸ። የበላይ ጠባቂው ጌታዬ እባክዎ ላብራራ፣ ስራውን ትታ ስለወደቀች የሆነ ነገር ቀኝሻለሁ አለ። አለቃውን በቁጣ አንተ ይህንን ድርጅት አትመትንም፣ በጣም አሳፋሪ ሰው ነህ፣ ከዛሬ ጀምሮ ተባረሃል፣ እንዲሁም ሁሉንም ገንዘብ ለእርሷ መልስ፣ አንተ ሌባ አለ። የሰው መፈለግ መጨረሻው ይህ ነው። እናንተስ ምን ትላላችሁ? አለቃው ትክክለኛውን ነገር አድርጓል ብላችሁ ታስባላችሁ? እንደዛ ከሆነ ይህን ቪዲዮ ላይክ፣ ሼር አድርጉ።